ግን መጀመሪያ ያልጸዳ አስተሳሰብ ያዛችሁ ውስጥ ያላችሁ እናንተ ለምን ትናገሩታላችሁ? እሸቱ መለሰ ግን በቃ እመን ቸግሮሃል እመን የኢትዮጵያ ሕዝብ ይርዳኝ በመኪና ብድር አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን በዝሙት ቀጣይ ያንተቻ የምትታየው በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ባምቢ ሀበሻ እንደማይሆን ነገር ከተናገረች በኋላ እሸቱ መለሰ ሌሎችም ቲክቶከሮች ከፍተኛ የሆነ ጦርነት በቲክቶክ እያካሄዱ ነው። ስለዛ ማን ምን አለ የሚለውን አሁን አስደምጣቸዋለሁ። ወደ ቪዲዮ እናልፋለን። አብራችሁን ቆዩ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እሸቱ መለሰ ግን በቃ እመን በቃ ቸግሮሃል እመን በቃ የኢትዮጵያ ሕዝብ ይርዳኝ በመኪና ብድር አለብኝ ቤት ተከራይቼ ነው የምኖረው ብዙ ሰራተኞች አሉኝ እነሱን መክፈል አቅቶኛል ብለህ ሐላል አድርገው በቃ ችግርህን ሐላል አድርገው። እንዴ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን በቃ ካልበላው ካልጋጥኩ የምትለው እዚህም እዛም በቃ ተረሳ አለፈ ያንተ ጊዜ አለፈ በቃ ምንድነው አሁን ቸግሮኛል እርዱኝ ምናምን ብለህ ሌላ ምክንያት ፍጠር በቃ ሃይ ምንድነው ሁሉ ነገር ላይ ጥልቅ እያልክ ያለው ምን ሆነ ነው ብራዘር በቃ ካልቻልክ ወደ ነበርክበት እኮ ወደ መጀመሪያ ስራ መመለስ ትችላለህ ዴ አላስ የሐሳብ ለምን እንደተሰጠ ታውቃላችሁ? ሰሞኑን እንግዲህ እሸቱ መለሰ ሚስተር ጄሚናይ በኤአይ ስልጠና ሰጣለሁ ያለ ብዙ ሰዎችን እየቀፈለ ነው የሚል ትችት ደርሶበት ነበር። ነገር ግን ያ ስልጠና ሲያበቃ አሁን ባምቢ በተናገረችው ነገር ላይና እንዲሁም ለቤተ ክርስቲያን ማስታወቂያ ሰርታለች በሚል ኃይለኛ ትችት መተቸቱ ይታወሳል። ያን ተያዘው ሐሳቦች እየመጡ ነው። እሸቱ መለሰ እየተኮረኮመ ነው። እንደዚሁም በተመሳሳይ ባምቢ ሀበሻ ሀና ግደይ በጣም ኃይለኛ ትችትና ስድብ በርትቶባታል። ባለፈው ራሷን ያጠፋችው ቲክቶከር እንዲህ የተለያዩ ኔጌቲቭ ሐሳቦችን ጫና ስለደረሰባት እንደሆነ ይታወቃል። ነገር ግን ጫናዎችንና የማይሆኑ ሐሳብ አስተያየቶችን ከመስጠት ብንቆጠብ ጥሩ ነው ብለን እናስባለን። ነገር ግን አሁንም ግን በቲክቶክ መንደር ጦርነቱን ሌላ ሌቭል ላይ ደርሰዋል። ሌላው የቲክቶክ ተመልካች ደግሞ ስለ እሸቱ መለሰና እንዲሁም ስለ ባምቢ ሀበሻን ተመርኩዞ ምን እንዳለ ሰምተን እንመለሳለን። መልካም ጊዜ ይሁንላችሁ። ወደ ቪዲዮዎቹ እናመራለን። አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነው። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም። እውነት እላችኋለሁ እናንተ ኃጢአት ያልሰራ ካለ እቺን ሴት ይውገራት የሚል መጽሐፍ አለ። መጽሐፍ ላይ እውነት እናንተ ንጹህ ሆናችሁ ነው እቺ ልጅ የምትወቅሷት? ስለ እውነት እናወራለን። እውነት እናንተ ንጹህ ሆናችሁ ነው? በቅርቡ እኮ ያልደረቀ እኮ እንትን አለ እኮ ግሸን ደብረ ከርቤን እኮ ለማጠንከር ብላችሁ እኮ እንዳለ እኮ አዝማሪዎችን ይዛችሁ ሄዳችሁና የሚገርም ሐሳብ ነው። ስሙት። ምንድነው የሚለው? ዘፋኝ መንግስተ ሰማያት ወርስም የሚል ነገር አለ። ግን የሚዘፈነውም ለኛው ለተዋህዶች ነው። እውነት እሸቱ መለሰ ግን ቀን እየጨለመብህ ነው ይመስለኛል። ዝም ብዬ ታስበው የማይነካ ነገር እየነካህ ነው። ባምቢ ሀበሻም ስቶሪያው ላይ ይሄን ነገር አስቀምጣለች፣ አንብቡለት። በቤተሰቤ ከመጣ ቃል ለምድር ለሰማይ ቃልን ጠብቅ ብለሃል። እውነቴን ነው የምላችሁ። አንድ ነገር ልንገራችሁ፣ ንጹህ ነን ብላችሁ አታስቡ። ሁላችሁም በእርዳታ ሰበብ ያላችሁ ሰዎች በፐርሰንት እንደምትወስዱ እናውቃለን። እውነት በፐርሰንት እንደምትወስዱ እናውቃለን። በኮሚሽን ሃይማኖት ስራ ያላችሁ ቤተክርስቲያን ስራ እየሄዳችሁ ለቤተክርስቲያን ማሰራ ለአሜሪካ ለገዳም ምናምን እያልክ የምትሰበስበው በፐርሰንት እንደምትወስዱ እኮ እናውቃለን።
አሁን የዩቲዩብ ሽቀላ የለም ጠፋ። ማንም ዞር ብሎ የሚያይሰው ጠፋ። ልጆቹንም የሚያመጣ ሰው ጠፋ። አሁን እቺ ልጅ ደግሞ በመውቀስ ላይ ትገኛለች። አንዳንዴ መንግስት ተሰጡ እንትን ይላቸዋል፣ ገብቷቸዋል። አንተም የፈመስኮች ጀመር መንግስትን በሚቃወም በእንትን የመድረክ ስራ ሲሰራ ብዙ ሰው ሊያይ የፈለገው እንጂ እኔ ጥሩ ስራ ሰርታ አይደለም። ሼር ኮፒ ሊንክ አድርጉለት፣ ሜንሽን አድርጉለት። በነገራችሁ ይሄን ያክል እንትንን አትበሉ። ጻድቅ ነን ብላችሁ ራሳችሁን ከፍ አታርጉ። የገማ የበሰበሰ የቀነጨረ ማንነት ነው ያላችሁ። ሃይማኖት ስላላችሁ እንዳለ እያንዳንዳችሁ ላችሁ ምድረ ሌባው ለማለት ከላይ እስከ ስራችሁን ማናቅ መሰላችሁ እንዴ? በቃ እቺ ልጅ የሆነ ሰዓት ላይ ደብሮን እኛም ተናግረናት ነበረ። እውነታውን ስናውቅ ትተናል። አለቅ እቺ ልጅ አሁን ሰሞኑን ስሟ ስለተነሳ ዩቲዩብ መሸቀያ ፈልጋለሁ ብለህ ስለሰራ የሚያይልህ ሰው ካለ አደጋ አለው። ዩቲዩብም አደጋ ላይ ነው፣ ቲክቶክም አደጋ ላይ አስቡ። ለማንኛውም አንዳንዴ እንዲህ አትውረዱ። ከፍ ላደረጋችሁ ማህበረሰብ የዚህን ያክል አትዝቀጡ። እንደሰማችሁ ነው። ገቢን ለማሳደግ እንግዲህ ምቹ ሁኔታዎችን ጠብቃችሁ ሰውን አታክ ማድረግና የራሳችሁን ገቢ ደግሞ ከፍ ማድረግ ጥሩ ዘዴ ነው የሚል አስተሳሰብ በብዙዎቹ ዘንድ የጎለበተ ይመስላል። ነገር ግን አሁንም እንቆቅልሽ የሆነውና ያልተፈታው ነገር ቢኖር ሃይማኖተኛ በመምሰል እንግዲህ ተጽዕኖ ፈጣሪ ነን በማለት የቤተ ክርስቲያንን ሀብትና ንብረት እየዘረፉና እንዲሁም ምዕመናን እያራቆቱ የሚገኙት ታዋቂና ተጽዕኖ ፈጣሪ ነው የሚሉት ቲክቶከሮች ናቸው። ለቤተ ክርስቲያን ገቢ እንሰበስባለን እንዲሁም ደግሞ 50 ወይም ደግሞ 40% ኮሚሽን እንወስዳለን በማለት በመደራደር ነው እንግዲህ ከምዕመኑ ላይ ገንዘቡን የሚዘርፉት ማለት ይቻላል። ወይም ደግሞ ቤተክርስቲያን በተሻለ ደረጃ መጠቀም ሲገባት ሳትጠቀም ምዕመኗን በመበዝበዝና ቤተክርስቲያኗን በማራቆት እንግዲህ እውቅናን ተገን በማድረግ ጥቃታቸውን መሰንዘራቸው የሚታወስ ነገር ነው። አሁንም ሐሳቡ በዛና በዛም ዙሪያ እየተንሸራሸረ ነው የሚገኘው። ትኩረት የመሳብ በሽታችን ግን በጣም በጥልቁ ደረጃ እየተስፋፋ ይገኛል። በሰዎች ድክመት በሰዎች ቁስል ላይ እንጨት እየሰደድን የራሳችንን እንጀራ የማብሰሉ ነገር አሁንም ከፍተኛ ደረጃ ላይ እየደረሰ ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ሌላም ቪዲዮ አለ፣ እሱን እናሰማችኋለን። አብራችሁን እስከ መጨረሻው ሁኑ። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ለእሸቱ አንድ ነገር ላስታውሰው። ባይዘዌይ ቤተክርስቲያን ውስጥ የዘፈን ክሊፕ ተቀርጿል። እሸቱ ያኔ እንዴት ቅድስት ቤተክርስቲያን ውስጥ ዘፈን ትቀርጻላችሁ አላለም። የተለያዩ ዘፋኞች የቤተክርስቲያን አውደ ምሕረት ላይ ቆመው መዝሙር ዘምረዋል። ያኔም እንዴት እንደዚህ ይደረጋል ብሎ የተቃወመ የለም። ዛሬ ግን የሆነች ልጅ የገዳም ማስታወቂያ ሰራች ብሎ እንደዚህ አይነት ትችትን ሲሰጥ አየሁ። እናንተው ናችሁ እኮ ሁሉም ሰው በእግዚአብሔር አይን እኩል ነው ያልከው። እኔ ከሷ የበለጠ ኃጢአት ሰርቻለሁ ካልክ አንተም ለቤተክርስቲያን ገቢ ማሰባሰቢያ ለቤተክርስቲያን ማስታወቂያ መስራት ሞራል የለህም ማለት ነው። ሁሉም ሰው ደግሞ ግማሹ ነውሩ ተገልጦ አደባባይ ላይ ታየበት፣ ግማሹ ደግሞ ነውሩን በትክክል ደበቀ እንጂ ሁሉም ነውራም። ለምንድን ነው ጣታችሁን ወደ ሌላ የምትጠቁሙት? እኛ ንጹህ መሆን አለብን። ሰዎችን ለመተቸት፣ ለመቃወም፣ ለመሳደብ እኛ ንጹህ ባልሆንበት መንገድ እንትና እንደዚህ አይነት ባህሪ ያለው እንደዚህ ነው ማለት ትልቅ ሼም ነው። ሰዎችን ማሸማቀቅ ልካል። ሰዎች ሊደክሙ፣ ሊዝሉ፣ ስህተት ሊሰሩ ይችላሉ። ግን ሁሉም ሰው ይሄው ነው እንግዲህ የሚለው ነገር። ሌላ አንድ አስገራሚ ሐሳብ አቀርብላችኋለሁ። እሱን ምን ይላል መሰላችሁ? በህይወቴ ብዙ ስህተቶችን ሰርቻለሁ። ነገር ግን በጣም የምናደድበትና በየቀኑ ምነው ባላደረኩት የምለው ነገር ከዚህ ሰውዬ ጋር ፕሮግራም የሰራውበትን ቀን ነው የምር የምረግመው ይላል። የውሸት ሃይማኖተኛ መሳይ ድራመኛ ለቪውና ለእይታ አስመስሎ ምንም ማድረግ የሚችል ሰው ነው ይላል ነባ ስታይል። እንግዲህ በስቶሪው ላይ ብዙ ሀሳቦች እንግዲህ እሸቱም ላይ ተቃውሞ እየተነሱ ነው። በእሸቱስ ጉዳይ ምን ትላላችሁ? እንዲሁም በባምቢ ሀበሻስ ጉዳይ ሀሳብ አስተያየታችሁን እንድትሰጡን